ጸጋዬ ይባላለሁ። የኩታበር ወረዳ መንገድ ትራንስፖርትና ሎጂስቲክስ ጽሕፈት ቤት ኃላፊ ነኝ። ያው እዚህ የምታዩት መንገድ በህብረተሰብ ተሳትፎ ከሚሰሩት ወረዳችን ላይ ካሉ መንገዶች አንዱ ነው። አሁን ባለው ሁኔታ ይህ መንገድ ፋይዳው ከተማውን ከዋና ብዙ ወደ 5 ወረዳዎችን ከሚያገናኘው ገበያ ማዕከልና ከአምባሰል ወረዳ ጋር የሚያገናኝ ነው። ቀበሌን በተመለከተ 4 ቀበሌዎችን ያገናኛል። ወደ 10.4 ሚሊዮን ብር የሚገመት ጥናት ነው። ጥናት መሰረት ይሄን ነው የሚያመላክተው። ዞሮ ዞሮ እኛ ወረዳ ላይ መንገድ እየሰራን ያለ ነው። በዚህ ብቻ አይደለም። 05 ቀበሌ ከዚህ ሌላ 4 ኪሎ ሜትር አለ። 07 2.5 ኪሎ ሜትር ቅድም ያያችሁ ደግሞ 0609 ከአስፓልቱ ጀምሮ የኮሪደር ልማቱ ጋር በተያያዘ የሚሰሩ ወደ 10.5 ኪሎ ሜትር መንገዶች አሉ። እነዚህ ሁሉ በህብረተሰብ ተሳትፎ ነው የሚሰሩት። ህብረተሰቡ ገንዘቡን አውጥቶ መሬት ሰጥቶ ከኪሱ አውጥቶ ኦልሞስት አሁን ባለው ሁኔታ እዚህ ወረዳ ላይ ያላለቁ የተጀመሩ በህብረተሰብ ተሳትፎ 80.4 ሚሊዮን ብር የሚገመቱ ወጪዎችን በማውጣት በ06 09 03 05 07 08 ኦልሞስት እነዚህን ሁሉ ቀበሌዎች የሚያካልሉ መንገዶች ከተማዋን እዚህ ድቅ የሚያገናኙ መንገዶች በህብረተሰብ ተሳትፎ ነው የሚሰሩት። ወረዳው ኮሪደር ልማቱ አካባቢ ላይ ካለም በጀት ውስጥ ውስንነት አቋር ተያይዞ 4 ሚሊዮን ብቻ ይገደል። ሌላው በህብረተሰብ ተሳትፎ በተወላጅ የሚሰራ መንገድ ነው ማለት ነው። አጠቃላይ ሁኔታው ይህንን ይመስላል። ይህንን ግን ለተባበሩ ለደቡብ ወሎ ዞን መንገድ መምሪያ ለህብረተሰቡ ትብብር ላደረጉን በነፃ ለሰጡን መንገድ ለልማት የሚያስበውን አልፋደር በጽሕፈት ቤቱ ስም ታላቅ ምስጋና ነው ያለኝ። ስራ ተቋራጩም በተለይ ሳናይ ጠቅላላ ስራ ተቋራጭ እውነት ለመናገር ወረዳችን ላይ ከያዛቸው የመንገድ ስራዎች አንዱ ከ2016 ጀምሮ እኛ ጋር ያለው ሁሉንም በጥራት በምታዩት በጥራት በኮሚትመንት እየሰራ ያለ አንዳንዶቹን ደግሞ ራሱን ክሬቲቭ ውስጥ እያስገባ የሚሰራ ስራ ተቋራጭ እሱንም ጭምር አማካሪዎችን አመሰግናለሁኝ። ስሜ ጀማል ይመረጣላለሁ። የኩታበር ወረዳ አስተዳዳሪ ነኝ። እንግዲህ በኩታበር ወረዳ ውስጥ አንዱ ኢኮኖሚ፣ ማህበራዊ፣ ፖለቲካዊ እና ሁለንተናዊ ብልጽግናችንን የምናረጋግጥበት ዋነኛው የደም ስር መንገድ ነው ተብሎ ይታሰባል። ይህ መንገድ እንግዲህ እንደ ወረዳችን ስናየው 22% ነው የመንገድ ሽፋናችን። አብዛኛው የገጠር ቀበሌዎች ከወረዳ ጋር የተገናኙ አይደሉም። ይህንን መሰረት አድርገን የገጠር ቀበሌዎችን ከወረዳ ጋር ለማገናኘት ከፍተኛ የሆነ ንቅናቄ ለማድረግ ተሞክሯል። ይህንን ንቅናቄ ስናደርግ እንግዲህ አንዱና ዋናው አቅሞቻችንን እንጠቀም ብለን የተነሳ ነው። አቅሞቻችንን ስንጠቀም ደግሞ አንዱ ህዝብ አቅም ነው፣ ሁለተኛው መንግስት አቅም ነው፣ ሶስተኛው ደግሞ ጸጋችን አቅማችን ነው ብለን ተነስተን ሁሉም የየከባቢውን መንገድ በራሱ አቅም እንዲያለማ በሚል 2017 ጀምረን ትልቅ ስራ ሰርተናል። ለምሳሌ በህዝብ ተሳትፎ 2017 ላይ ከኩታበር መርገጃ ወደ አባ ሰላማ የሚሄደውን ስራ ሰርተናል ማለት ነው። ዘንድሮ ደግሞ ከኩታበር ሙጢ ልውጮ ያለውን መንገድና ከኩታበር ደግሞ ወርቃሪያ ገበያ ያለውን መንገድ ለማስተሳሰር እየሰራን ነው ማለት ነው። ስለዚህ ይሄንን ስንመለከት በሁለት ነው እየተሰራ ያለው። አንዱ ከአስፓልቱ ወደ ሙጢ መሆነኛ ተራራ የሚወጣው መንገድ በ06 ቀበሌ ህዝብ ተሳትፎ ነው የሚሰራው። ሁለተኛው ደግሞ ከሙጢ ወደ ልውጮ ኮሪደር ልማቱ የሚሄደው መንገድ ደግሞ በመንግስትና በህዝብ ተሳትፎ ጥምረት ነው ማለት ነው እየተሰራ ያለው ማለት ነው።
ስለዚህ ይሄን ሞቢላይዝ ስናደርግ ለምሳሌ እዚህ ላይ ከ19 ሚሊዮን ብር በላይ ኢንቨስት የተደረገበት ያለበት ነባራዊ ሁኔታ አለ። ይህም ብቻ ሳይሆን ሌላውን አቅም ስንጠቀም ደግሞ የባለ ሀብቱንም አቅም ተጠቅመናል። እውነት ለመናገር የባለ ሀብቱም ከኩታበር ሀሮዬ ባርቃና ያለው የድንጋይ ከሰሉ ምክንያት በማድረግ እየተሰራ ያለ መንገድ ያለ ማለት ነው። በክረምት መንገድ እንዴት ይሰራል የሚለውን አስመልክቶ እንግዲህ ዞኑ በጣም ይደግፋል፣ ባለሙያተኞች በጣም ይደግፋሉ። ስለዚህ አንደኛ ዘንድሮ ክረምቱ መለስተኛ ነው ወይም ከመለስተኛና ከዛ በታች ነው። ሁለተኛ ደረጃ እንደገና ደግሞ በክረምት መንገድ መስራት ስትራክቸር ብቻ ነው እንጂ የማይመከረው ሌሎቹን የሰርፌስ ስራ በተለይ በክረምት ሲሰሩ መንገዱ ጠንካራ ይሆናል የሚል ሀሳብ ተሰጥቶን በሙያዊ ድጋፍ መሰረት አድርገን እየሰራን ያለንበት ነባራዊ ሁኔታ አለ ማለት ነው። የዞኑን እና አጠቃላይ የመንገድን ተደራሽነትን ደህንነቱንም ጭምር የተሰራውንም ደህንነትንም በመጠበቅ ጭምር ከፍተኛ የሆነ ኢንተግሬሽን ነው ያለው። ዞኑ በዞን ደረጃ እየጠራ ይገመግማል። ሰሞኑንም አጠቃላይ በዞን ደረጃ የመንገድ ደህንነት፣ ተደራሽነት፣ ሎጂስቲኩን ጭምር የዞን አመራሮቻችን ባሉበት ገምግመናል። ዞኑም ራሱን አስችሎ መሐንዲስ መድቦ የግምገማ የክትትል የቁጥጥሩ እስከ መንገድ ደህንነቱ እስከ ትራንስፖርቱ ድረስ የተሻለ ስራ እየተሰራ ያለበት ወረዳ ነው ማለት ነው። ዞኑም የወረዳውም ህዝብ ባለሙያውም የመንግስት ሰራተኛውም ጭምር ከደሞዙ እየቆረጠ ያሰራው መንገድ ነው። በተለይና ጥራቱ ላይ ዞንም ወረዳም ይከታተላል። የወረዳ መሐንዲሶችም በወረፋ ገብተው ከተቋራጩ ጋር እየተሆነ ነው የሚሰሩት። በተለይ ደግሞ አሁን የገባልን ተቋራጭ እጅግ በጣም የተሻለ ተቋራጭ ስለሆነ አሁን ደግሞ ከክልል እውነት ለመናገር በዚህ አጋጣሚ ላመሰግን የምፈልገው ነገር ከክልል የመንገድ ዳይሬክቶሬት አቶ አብርሃም የዞን ማኔጅመንት ተቋራጩና በዚህ በክረምት ሰዓት ጸጥታ ስጋት አለ በሚል ሳይበግራቸው ቦታው ላይ ገብተው የሚያዩት እንዲህ በአማራና የተሻለ ሁኔታ እየተሰራ መሆኑን ነው። ይህንን ህዝቡ ደግሞ አሁን እየደገፈው ይሄዳል ማለት ነው። እንዲሁም በክረምት የተሰራው መንገድ ከበጋ ከተሰራው መንገድ በጥብቀት ደረጃ የተሻለ ሆኖ እያገኘን ያለንበት ነባራዊ ሁኔታ አለ ማለት ነው። እጅግ በጣም እናመሰግናለን። ያው ስሜ አሸናፊ ጸጋ ይባላለሁ። በዚህ በሰናይ ኢንጂነሪንግ ውስጥ ይህን የምታዩትን ፕሮጀክት የምመራው ነኝ። እንግዲህ ይሄ ያለንበት መንገድ ከቅድስት ኪዳነ ምሕረት ቤተክርስቲያን እስከ ወርቃሪያ ገበያ ተብሎ የሚጠራው ነው። የሚሰራበት ቦታ በኩታበር ወረዳ ነው። እንግዲህ አጠቃላይ የሚሸፍነው ኪሎ ሜትር 2.5 ኪሎ ሜትር የሚሸፍን በበጀት ደረጃ ወይም ደግሞ ወጪው 10.4 ሚሊዮን ብር የሚያወጣ መንገድ ነው። እንግዲህ እንደምታዩት እጅግ ከፍተኛ የሆነው ወጪ ወጣበት ብቻ ሳይሆን በማሽነሪ ደረጃ ዶዘር፣ ኤክስካቫተር፣ ግሬደር እንዲሁም ሮሎ ገብቶ በሰፊው እየተሰራ እየተንቀሳቀሰ ያለ ፕሮጀክት ነው። እንግዲህ በዚህ ፕሮጀክት ላይ አሁን ያለንበት ቦታ ከፍተኛ ስራ የተሰራበትና ቁመቱ ከ6 ሜትር በላይ የቆረጣ ስራ 3 ጊዜ 4 ጊዜ ሌየር እያወረድን የሰራንበት መንገድ ሲሆን በስፋት ደረጃ እስከ ከ8 ሜትር በላይ ሰፊ የሆነ መንገድ እየተሰራ ያለበት ሁኔታ ላይ ነው። እንግዲህ በአጠቃላይ አሁን በፕሮጀክት ደረጃ ከ85% በላይ ተጠናቆ የ500 ሜትር የማይሞላ የልባስ ስራ ብቻ ነው የቀረው። ሞስት አሁን የተጠናቀቀ ሳይት ነው። እንግዲህ ወደ ኋላ እንዳያችሁት ወደፊትም ወደ ኋላም እንደምታዩት ይሄ መንገድ ለኩታበር ወረዳ እጅግ አስፈላጊ ነው። ምክንያቱም ትልቁ በኩታበር ገበያ ወርቃሪያ ገበያ ይባላል። ከፍተኛ የሆነ እንቅስቃሴ ያለበት ነው። ከዚህ በፊት ከ15 ኪሎ ሜትር በላይ ዙሮ የሚገቡበት ነው። አሁን ግን በታች ከ2.5 ኪሎ ሜትር በላይ የማይወስድ ማቋራጭ መንገድ በመሰራቱ በተለይ ለህዝብ ከሚሰጠው አገልግሎት አንጻር ከፍተኛ አገልግሎት የሚሰጥ መንገድ ነው። እንግዲህ ድርጅታችን ወይም ማህበራችን ሰናይ ኢንጂነሪንግ በጥራት መንገዱ እየሰራ ይገኛል። በዚህ አመት አጠናቀን ለወረዳው እንደምናስረክብ ያው ቃል በገባነው መሰረት በዛሬው ዕለት የመጨረሻ የቆረጣ ስራውን እየሰራን ያለ ነው። በልባስ ደረጃ የሚቀረን 400 ሜትር የማይሞላ ልባስ የማልበስ ስራ ነው። ከዛ ውጭ ባለው ሙሉ በሙሉ ተጠናቋል። የወረዳውም አስተዳዳሪ፣ የመንገድ ትራንስፖርት ጽሕፈት ቤት ኃላፊ እንዲሁም ሌሎች ባለሙያዎች እየመጡ በከፍተኛ ሁኔታ የሚደግፉት ነው። ዛሬም ከክልል እንግዶች መጥተው እጅግ ደስተኛ ሆነው አይተውት
በተለይ በዩራፕ ደረጃ ከዛሬ ተሰርቶ የማይታወቅ የሚያምር ደስ የሚል ስራ መሰራቱን መስክረውልናል። ያው እኛም በስራው ደስተኞች ነን። ስለመጣችሁም መንገዳችሁን ስላላያችሁልንም እናመሰግናለን። በጀመርነው ጥራት በጀመርነው አግባብ ስራውን ሰርተን እንደምናስረክብ በፕሮጀክቱ ስም በማህበራችን ስም ቃል ገባለሁ። አመሰግናለሁ። አይዞሮ እንደ ሀሳብ መሰለው እንደሚያዋየ እዚሁ ነህ እንደ አንተ